217 ባንኮችን ሰብሮ በሚሊዮን የሚቆጠሩ ዶላሮችን የዘረፈው ወጣት። እንደ አውሮፓውያን አቆጣጠር 2013 ታይላንድ ውስጥ አንድ ወጣት በፖሊስ ቁጥጥር ስር ዋለ። በካቴና ታስሮ ፖሊሶች ሲያጅቡት ግን ፊቱ ላይ ምንም አይነት ድንጋጤ አይታይበትም ነበር። ይልቁንስ ትልቅ ፈገግታ ያሳያል። ይህ ወጣት በዓለም አቀፍ ደረጃ በኤፍቢአይ ሲፈለግ የነበረው አልጄሪያዊው ሃከር ሐምዛ ቤጅላንድ ነበር። ዛሬ በወንጀል ፈለግ ከ200 በላይ ባንኮችን ሰብሮ በሚሊዮኖች የሚቆጠር ዶላር ስለዘረፈው ነገር ግን ለብዙዎች የዘመናችን ሮቢን ሁድ ተብሎ ስለሚጠራው ወጣት እንመለከታለን። የቴክኖሎጂ ሊቁ ሐምዛ በ1988 በአልጄሪያ ተወለደ። ገና በወጣትነቱ በኮምፒውተር ሳይንስ እና በሃኪንግ ዘርፍ ተወዳዳሪ የሌለው ብቃት ነበረው። ነገር ግን ይህን ችሎታውን የተጠቀመው ለወንጀል ነበር። እሱና ሩሲያዊው ጓደኛው በመሆን ስፓይ አይ የተባለ አደገኛ ቫይረስ ፈጠሩ። ይህ ቫይረስ ማንኛውንም ሰው ኮምፒውተሩ ላይ ሳያውቀው ከጫነው በኋላ የግል የባንክ መረጃዎች፣ ፓስዋርዶች ሰርቆ ወደ ሐምዛ ይልካል። የዘርፊያው ስፋት ሐምዛ በዚህ ቫይረስ አማካኝነት በአሜሪካ እና በአውሮፓ የሚገኙ ከ217 በላይ ባንኮችን ሰብሮ ገብቷል። በሚሊዮኖች የሚቆጠሩ የሰዎችን የባንክ አካውንት ተቆጣጥሮ ነበር። በጠቅላላው ከዘርፊያው እስከ 280 ዶላር እንደሰበሰበ ይገመታል። ይህ ሁሉ ገንዘብ ግን ለራሱ ቅንጦት ብቻ አልዋለም። የዘመናችን ሮቢን ሁድ ሐምዛን ከሌሎች ወንጀለኞች የተለየ የሚያደርገው ታሪኩ ነው። እሱ የዘረፈውን በሚሊዮኖች የሚቆጠር ዶላር ለፍልስጤም ረዳት ድርጅት እና በአፍሪካ ለሚገኙ ምስኪኖች እንደሰጠ ይነገራል። በዚህም ምክንያት በተለይ በአረቡ ዓለም እንደ ጀግና መታየት ጀመረ። ይህ መረጃ በኤፍቢአይ ባይረጋገጥም በብዙዎች ዘንድ ግን እንደ እውነት ይታመናል። ውድቀቱ ኤፍቢአይ ለዓመታት ሲከታተለው ከቆየ በኋላ በ2013 ከማሌዥያ ወደ ግብጽ በታይላንድ በኩል ሲጓዝ አየር ማረፊያ ላይ በቁጥጥር ስር ዋለ። በታሰረበት ወቅት ለምን ትስቃለህ ተብሎ ሲጠየቅ የመለሰው እኔ አሸባሪ አይደለሁም፣ ወንጀለኛም አይደለሁም የሚል ነበር። ፍርዱና የሞት ወሬው ሐምዛ ወደ አሜሪካ ተላልፎ ተሰጠ። በወቅቱ በኢንተርኔት ላይ ሐምዛ ቤጅላንድ የሞት ፍርድ ተፈረደበት የሚሉ የሐሰት ወሬዎች በሰፊ ተሰራጭተው ነበር። ነገር ግን እውነተኛው ሐምዛ የሞት ፍርድ አልተፈረደበትም። በ2016 ዓ.ም በ15 ዓመት ተቀጥቶ በአሁኑ ወቅት በአሜሪካ እስር ቤት ይገኛል። ሐምዛ ቤጅላንድ የቴክኖሎጂ ብቃቱን ለበጎ ነገር ማዋል ይችል ነበር ወይስ የዘረፈውን ገንዘብ ለምስኪኖች መስጠቱ እንደ ጀግና ሊታይ ይገባዋል? እናንተ ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ይህ የወንጀል ፈለግ ነው። ሰብስክራይብ በማድረግ ቀጣይ የሚለቀቁ አስገራሚ ታሪኮችን ተከታተሉ።